ቪዲዮ ስጭኑ ይህ ስራ ኦሪጂናል ነው ወይስ አይደለም ብላችሁ አስባችሁ ታውቃላችሁ? እንግዲያውስ ፔጃችሁ እንዳይዘጋና ክፍያችሁ እንዳይታገድ በፌስቡክ ኦሪጂናል ኮንቴንትን የሚለካበትን 2 መንገዶች እነግራችኋለሁ። እስከ መጨረሻው አብራችሁ ነው። የመጀመሪያው መንገድ 100% የእናንተ የሆነ ስራ። ይህ በጣም ግልጽና በፌስቡክ ተመራጭ መንገድ ነው። በራሳችሁ ካሜራ የተቀረጸ እናንተ ራሳችሁ ያዘጋጃችሁት ወይም ደግሞ የሰራችሁት ቪዲዮ ከሆነ 100% ኦሪጂናል ነው። ለምሳሌ ብሎግ ሊሆን ይችላል፣ ኮሜዲ ኮንቴንት ሊሆን ይችላል፣ ወይም ደግሞ ማስተማሪያ ኤዱኬሽናል ኮንቴንት ሊሆን ይችላል፣ ኢንተርቪው ሊሆን ይችላል። ይህ አንደኛውና ተመራጩ መንገድ ነው። ሁለተኛው መንገድ ደግሞ ትርጉም ያለው ሪሚክስ ወይም ደግሞ በእንግሊዘኛ ሚኒንግፉል ሪሚክስ ብለን የምንጠራው ነው። ቤዚካሊ የሌላ ሰው ቪዲዮ መጠቀም ትችላላችሁ፣ ነገር ግን የራሳችሁን የሆነ ጠቃሚ እሴት መጨመር መቻል አለባችሁ። ለምሳሌ ቪዲዮውን እያቆማችሁ ጥልቅ የሆነ ትንታኔ መስጠት፣ አዲስ መረጃ ማዕከል ወይም ደግሞ ቪዲዮውን ተጠቅማችሁ የተለየ አዲስ ታሪክ መስራት። ይህ አንድም ቪዲዮ ኦሪጂናል የምናደርግበት ሁለተኛው መንገድ ነው። ሙሉ የፌስቡክን አዲስ ህግና መስፈርት ዩቲዩብ ቻናላችን ላይ በዝርዝር ሰርተነዋል። ሊንኩን ኮመንት ላይ አለ። ይህ ቪዲዮ ከጠቀማችሁ ለሌሎችም ሼር ማድረግ አትርሱ። ይመቻችሁ።